ጤና ይስጥልኝ ክቡራን አድማጮቼ፣ ሰዓቱን መረጃ ወደ እናንተ አደርሳለሁ። ኢትዮጵያ የአውሮፓ ህብረት የአባይ ወንዝን በተመለከተ ከግብጽ ጋር በጋራ ያወጣውን መግለጫ ተቃውማለች። በብራሰልስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ህብረት ከግብጽ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መግለጫ አውጥቷል በማለት ወቅሶታል። የአውሮፓ ህብረትና ግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ እንደሆነ በመግለጽም ተቃውሞውን አሰምቷል። በተለይም ከታላቁ የኢትዮጵያ ህዳሴ ግድብ መረቃት ወዲህ ተጠናክሮ የቀጠለው የአዲስ አበባና የካይሮ የቃላት ምልልስ ቀጣይ ክፍል የሆነው ይህ መግለጫ የወጣው ትናንት አርብ 2018 ዓ.ም ነው። የአውሮፓ ህብረት ዋና ከተማ ተደርጋ በምትቆጠረው የቤልጂየም ብራሰልስ የሚገኘው የኢትዮጵያ ኤምባሲ ያሳየው አቋም ረቡዕ ዕለት ለወጣው መግለጫ ምላሽ የሰጠ ነው ተብሏል። ለመጀመሪያ ጊዜ የተካሄደው የአውሮፓ ህብረትና ግብጽ ጉባኤ በኋላ የወጣው መግለጫ ሁለቱ አካላት የጋራ አቋም የያዙባቸውን ጉዳዮች ዘርዝሯል። መግለጫው የአውሮፓ ህብረትና ግብጽ የምግብና ውሃ ደህንነት በተመለከተ ያላቸውን ትብብር ይበልጥ ለማጠናከር መስማማታቸውን አትቷል። ሁለቱ አካላት በሁለትዮሽ በቀጠናዊና በዓለም አቀፍ ደረጃ ከውሃ ጋር በተያያዙ ጉዳዮች ላይ እንደሚተባበሩ ያሰፈረው መግለጫው ከዚህ ቀደም የውሃ አጋርነት በተመለከተ ስምምነት ላይ መድረሳቸውን ያስታውሳል። የአውሮፓ ህብረት ግብጽ ካለባት የውሃ እጥረት የተነሳ በናይል ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እንደሚገነዘብ በመግለጫው ላይ አስቀምጦታል። የግብጽን የውሃ ደህንነትና ዓለም አቀፍ ህግን ማክበርን በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረት ይህ አቋሙ የኢትዮጵያን መንግስት አስቆጥቶታል። የኢትዮጵያን ግድብም እንደሚያካትት በመግለጫው ታውቋል። የአውሮፓ ህብረት በአስቀድሞ ማሳወቅ በትብብርና ጉዳት አለማድረስ መርሆች ላይ የተመረኮዘ የተፋሰሱ ሀገራት ድንበር ተሻጋሪ ትብብርን አጥብቆ ያበረታታል ሲል አቋሙን በመግለጫው ላይ አሳይቷል። ለዚህ አቋም ምላሽ የሰጠው በብራሰልስ የሚገኘው የኢትዮጵያ ኤምባሲ መግለጫው ችግር ያለበትና እጅግ አሳዛኝ ሲል ጠርቶታል። የጋራ መግለጫው ግብጽ በናይል ወንዝ ላይ አለኝ የምትለውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መሆኑን በመጥቀስ ተችቷል። የጋራ መግለጫው በኢትዮጵያና በአውሮፓ መካከል ያለውን ታሪካዊ ግንኙነት ጥራት ጋር የሚቃረን የተሳሳተ አድሎ ያለበትና ጠበኛ አቋምን የሚጭር የሚለኩስ ሲል ተቃውሞን ገልጿል። በናይል ወንዝ ተፋሰስ ላይ 11 ሀገራት መኖራቸውን ያስታወሰው ኤምባሲው የሁለቱ አካላት መግለጫ የሌሎች የተፋሰሱ ሀገራትን አመለካከትና ፍላጎት ሙሉ በሙሉ እያስወገድና ችላ ያለ ብሎታል። የአውሮፓ ህብረት ከግብጽ ጋር ባካሄደው በሁለትዮሽ መድረክ ኢትዮጵያን ዝቅ ለማድረግ መወሰኑ አሳዛኝ ነው ሲልም ኤምባሲው ወቅሷል። ህብረቱ የህዳሴ ግድብን በተመለከተ በአፍሪካ ህብረት አመቻችነት በተካሄዱ ንግግሮች ላይ የነበረውን የታዛቢነት ሚና አስታውሶ ይህ አጋጣሚ ሚዛናዊ፣ ምክንያታዊና ገለልተኛ አካሄድ እንዲከተል ያደርገው ይገባ እንደነበር ገልጿል። የኢትዮጵያ መንግስት ኤምባሲው አክሎም የአውሮፓ ህብረት በዓለም አቀፍ ህግ ላይ የተዛባ አመለካከት መያዙን በመጥቀስም ወቅሶታል። የወጣው የጋራ መግለጫም ከናይል ወንዝ ተፋሰስ ሀገራት የትብብር ማዕቀፍ ስምምነት እንዲሁም የተባበሩት መንግስታት የውሃ ስምምነትና ህጎች ካስቀመጧቸው መርሆች ጋር የሚቃረን ነው ሲል ተችቷል። በተጨማሪም ኤምባሲው በመግለጫው ላይ ግድቡ በሚል የጠቀሰው የኃይል ማመንጫም ታላቁ የኢትዮጵያ ህዳሴ ግድብ የሚል ይፋዊ ስያሜ እንዳለው አስታውሷል። ራስን የመቻልና የአፍሪካን ዳግም መንቃት የሚያንጸባርቀው ይህ ስያሜ ለኢትዮጵያውያን ብቻ ሳይሆን ለአፍሪካ አህጉርም ጭምር ትልቅ ትርጉም አለው ብሏል በብራሰልስ የሚገኘው የኢትዮጵያ ኤምባሲ። ሌላው መረጃ የዩክሬን ደጋፊ ሀገራት የሩሲያ ነዳጅ ከዓለም አቀፍ ገበያ ለማስወጣት ቃል ገብተዋል። ከ20 በላይ ሀገራት ዩክሬንን በመደገፍ የሩሲያ ነዳጅና ጋዝ ከዓለም አቀፍ ገበያ ለማስወጣት መስማማታቸው ሞስኮን አስቆጥቷል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ጦርነቱን እንዲያቆሙ ጫና በማሳደር ከዩክሬን ጎን እንደሚቆሙ ነው የገለጹት። ዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር እንዳሉት ሀገራቱ የተሰባሰቡት በበጎ ፈቃደኝነት ነው። ስታርመር ለሀገራቱ የጋራ ጉባኤ አዘጋጅተዋል። አሜሪካ በሁለቱ የሩሲያ ነዳጅ አምራች ድርጅቶች ሮስኔፍትና ሉክ ኦይል ላይ አዲስ ማዕቀብ መጣሏም የሚዘነጋ አይደለም። ዩኬም ከአሜሪካ ቀድማ ተቋማቱ ላይ ማዕቀብ ጥላለች። ሁለቱ የሩሲያ ነዳጅ አምራች በየቀኑ 3.1 ሚሊዮን በርሜል ነዳጅ ወደ ውጭ ሀገራት ይልካሉ። በለንደን በተካሄደው ጉባኤ ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ላይ ጫና ማሳደር ብቸኛው መንገድ ነው ሲሉ ተደምጠዋል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።